በአዲስ አበባ ከተማ የብስክሌት ስፖርት ውስጥ ትልቅ ተስፋ ተጥሎበት የነበረው ታዳጊው ቤካ ወልደ ኪዳን በደረሰበት አሳዛኝ የመኪና አደጋ በለጋነቱ ሕይወቱ ማለፉ መሰማቱ እጅግ በጣም ድንጋጤን የፈጠረ ጉዳይ ሆኗል። ወደ ሌላኛው የወንጀል መረጃችን ስንሻገር ደግሞ ከሚስቴ ጋር እንዳልታረቅ ምክንያት ሆናለች በማለት የገዛ ሚስቱን እህት የገደለው ተከሳሽ በእስራት መቀጣቱን ሰምተናል። በጎፋ ዞን የጋልማ ከተማ ተወላጅና ነዋሪ የሆነችው ብላቴናዋ መክሊት ጥላሁን የ8ኛ ክፍል ተማሪ ነበረች። እጅግ በሚያሳዝን ሁኔታ ታዲያ ይህች ታዳጊ ራሷን የማጥፋቷ ዜና ብዙዎችን እያስደነገጠ ይገኛል። ይህንንም በዝርዝር የምንነግራችሁ ጉዳይ ይሆናል። የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ዛሬ ባወጣው ይፋ የመግለጫ መሰረት በአትሌት ጉዳፍ ጸጋዬ ላይ የዶፒንግ ሕግ ጥሰትን ተከትሎ ውሳኔ መተላለፉን አስታውቋል። ከዚህ ጋር ተያይዞ ታዲያ የአትሌቷ አድናቂዎች ይህ ጉዳይ እንዴት ሊሆን ቻለ፣ በቅጡ ሊመረመር ይገባል ሲሉም ሀሳብ አስተያየቶቻቸውን እየሰጡባት ይገኛሉ። ሰላም የምንወዳቸው የአዲስ ጊዜ ቤተሰቦች እንዴት አላችሁ? ለሰዓቱ እነዚህን አጫጭር መረጃዎች ወደ እናንተ ይዘንላችሁ መጥተናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩና ዜናዎቻችንን ስሙልን። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድታደርጉን ከወዲሁ በትህትና ጠየቅን። አብራችሁን ቆዩ። በመኪና አደጋ ሕይወቱን የተቀማው ታዳጊ ነገር ብዙዎችን እያሳዘነ ሆኗል። ቤተሰቦቹም ከዚህ ጉዳይ ጋር ተያይዞ ከማይወጡበት የሀዘን ማቅ ውስጥ መግባታቸውን የተሰማው አንዳንድ ዜናዎች ሲሰሙ የሰውን ልብ እጅጉን ያሳዝናሉ። በተለይ ደግሞ ገና ወደፊት ብዙ ህልም ያለው በተሰጠው ተሰጥኦ ብዙ እንዲያሳካ የሚጠበቅበት ወጣት ሕይወቱን በድንገት ሲያጣ ሀዘኑ የበለጠ ከባድ እንደሚሆን ሙን ነው። በአዲስ አበባ የብስክሌት ስፖርት ዘርፍ ውስጥ ብዙዎች ትልቅ ተስፋ ጥለውበት የነበረው ታዳጊው ቤካ ወልደ ኪዳን በአሳዛኝ ሁኔታ የትራፊክ አደጋ ደርሶበት ህይወቱን ሊያጣ ችሏል። ይህ አሳዛኝ ክስተት ቤተሰቦቹን፣ የስፖርት ማህበረሰቡንና የሚያውቁትን ሁሉ በከባድ ሀዘን ውስጥ ሊከታቸው ችሏል። ቤካ ወልደ ኪዳን ትላንት ሰኔ 4 ቀን 2018 ዓ.ም በብስክሌት ላይ ያለ በደረሰበት ከባድ የትራፊክ አደጋ ህይወቱ ሊያልፍ ችሏል። እሱን የሚያውቁ ሰዎች ደግሞ እንደሚናገሩት ከሆነ ቤካ ለብስክሌት ስፖርት ከፍተኛ ፍቅር የነበረውና የወደፊት ብሩህ ተስፋ የታየበት ወጣት ነበር። የአባቱን ፈለግ በመከተል ወደ ብስክሌት ስፖርት የገባው ታዳጊው ቤካ ከታናሽነቱ ጀምሮ ለስፖርት ያለውን ጥልቅ ፍቅር በተግባር ያሳየ ተስፈኛ ወጣት ነበር። ልምምድን በትጋት ይሰራም ነበረ። በውድድር ሜዳ ላይም ብቃቱን በተደጋጋሚ ማሳየት የቻለ ሀገር ብዙ ተስፋ ያደረገችበት ታዳጊ ብስክሌተኛ ነበር። በአዲስ አበባ ከተማ አስተዳደር ደረጃ በሚዘጋጁ የተለያዩ ውድድሮች ላይ በመሳተፍ ጥሩ ውጤት አስመዝግቦ የብዙዎችንም ቀልብ መሳብ የቻለ ተስፈኛ ታዳጊ ወጣት ነበር። በዚሁ ዓመት ታዲያ በአዳማ ከተማ በተካሄደው አገር አቀፍ የታዳጊዎች የምዘና ውድድር ላይ የአዲስ አበባ ከተማን ወክሎ በመሳተፍ የሚያስደንቅ አፈጻጸምም ሊያሳይ የቻለ ተስፈኛ ወጣት ነበር። አሰልጣኞቹና የስፖርት ባለሙያተኞች ወደፊት በሀገራዊና በዓለም አቀፍ ውድድሮች ላይ ኢትዮጵያን ወክሎ የሀገሪቱን ስም ከፍ ሊያደርግ ይችል የነበረ ወጣት ነው ሲሉም እየተናገሩ ይገኛሉ። ነገር ግን ሕይወት ሁልጊዜ በሰዎች እቅድ አትጓዝምና እነሆ እንዲህ ያለ አደጋ ሊደርስበት ችሏል። ብዙ ህልሞች በልቡ ይዞ ብዙ ዓላማዎችን ለማሳካት በመጣር ላይ ሳለ አንድ አሳዛኝ የትራፊክ አደጋ ሁሉንም ነገር በአንድ ቅጽበት ቀይሮታል። የነገ ሻምፒዮን ተብሎ የሚጠበቀው ታዳጊ ዛሬ ከወዳጆቹና ከቤተሰቦቹ ተለይቷል። ይህ ክስተት ከአንድ ታዳጊ ሕይወት መጥፋት በላይ ትርጉሙ እጅግ በጣም ትልቅ ነው። ይህ የትራፊክ አደጋ ከዚህ ቤተሰብ አንድ ልጅን ነጥቋል። ከስፖርቱ የአንድ ተስፋ ሰጪ ተሰጥኦንም ወስዷል። ከሀገርም የወደፊት ብሩህ ተስፋን የነበረውን ወጣት ነው ይህ የትራፊክ አደጋ እንዲህ ያለውን ጉዳይ በማድረስ ሀገርን የነጠቃት። ዛሬ ቤካን የቀማው የትራፊክ አደጋ ነገ ሌላ ህይወት እንዳይቀማ ሁሉም ሰው ከዚህ አሳዛኝ ክስተት ትምህርት ሊወስድ ይገባል። በተለይም አሽከርካሪዎች በመንገድ ላይ ለባለ ብስክሌቶችና ለእግረኞች ያላቸውን ኃላፊነት በእጅጉ ሊገነዘቡ ይገባል። የአንድ ቅጽበት ጥንቃቄ ማጣት አንድን ህይወት ብቻ ሳይሆን ብዙ ቤተሰቦችንም ለዘላቂ ሀዘን ሊዳረጋቸው እንደሚችል መታወቅ አለበት። ህይወት ዋጋ አላት። ከጠፋች በኋላ የምትመለስበት ሁለተኛ እድል በጭራሽ የላትም። ስለዚህ በመንገዶቻችን ላይ ያለን ጥንቃቄና አክብሮትና ትዕግስትን እጅግ በጣም ልናሳድግና ከፍተኛ ግንዛቤ ልንፈጥር ይገባል።
የስምንተኛ ክፍሏ ታዳጊ መክሊት ራሷን ማጥፋቷ መሰማቱ በአካባቢው ላሉ ማህበረሰቦች እጅግ በጣም አስደንጋጭ ጉዳይ ሆኗል። በጎፋ ዞን የጋልማ ከተማ ተወላጅና ነዋሪ የሆነችው ብላቴናዋ መክሊት ጥላሁን የስምንተኛ ክፍል ተማሪ ነበረች። የዘንድሮውን የሚኒስትሪ ፈተና ለመፈተን እንዲሁም ደግሞ ወደ ቀጣዩ የህይወት ምዕራፏ ለመሻገር ቀናት እየተጠባበቀች ነበር። ነገር ግን ያሰበችውን ፈተና ሳትፈተን የህይወት ፈተና ከበዳት መሰለኝ እንዲህ ባለ አሳዛኝ መልኩ በገዛ እጇ ህይወቷን መንጠቋ ተሰምቷል። መክሊት ገና ለጋ ህጻን ነበረች። ነገር ግን በወላጅ ቤተሰቦቿ መካከል የተፈጠረው አለመግባባትና ጠብ በአእምሯ ላይ የፈጠረው ጭንቀትና ከባድ ጫና ከአቅሟ በላይ ሆኖባታል። በቤት ውስጥ በነበረው ውጥረት በመረበሽ ማንም ሳያውቀው በለጋ ዕድሜዋ ራሷ ላይ ጨካኝ ውሳኔ ወስዳለች። ይህች ታዳጊ እጅግ በጣም በሚያስደነግጥ መልኩ ተሰቅላ ባለችበት ወቅት በህይወት ተገኝታ ወደ ሕክምና ተቋም በአስቸኳይ ብትወሰድም በጽኑ ህሙማን ክፍል ወይንም ደግሞ በአይሲዩ ውስጥ ቆይታ በመጨረሻም ህይወቷ ሊያልፍ ችሏል። የሕክምና ባለሙያዎች ሊታደጓት ቢሞክሩም መክሊት ግን ዓለምን በቁጭት ተሰናብታታለች። ከቅርብ ጊዜ ወዲህ በአካባቢው እንዲህ ያሉ በገዛ እጅ ህይወትን የማጥፋት አሰቃቂ ድርጊቶች እጅግ እየተበራከቱ መምጣታቸው ታውቋል። ይህ ጉዳይ ተራ የክፉ ዜና ወሬ ሳይሆን ማህበረሰቡ፣ ወላጆችና የሚመለከታቸው አካላት በአስቸኳይ ሊመክሩበትና ሊገቱት የሚገባ ትልቅ አደጋ መሆኑንም ሊያሳይ ችሏል። ወላጆች በራሳቸው ጸብ ልጆቻቸው በምን ያህል መጠን ሊጨነቁና ሊጠበቡ እንደሚችሉም ቆም ብለው ማሰብ እንዳለባቸው ያስተማረ ክስተት ሆኗል። የልጆቻችንን አእምሮ ከኛ ከምናስበው በላይ ስለሆነ በቤታችን ውስጥ የምንፈጥረው አለመግባባት፣ ጭቅጭቅና ውጥረት በልጆቻችን ላይ የሚያሳድረው የስነ ልቦና ጠባሳ እንዲህ ያለ የከፋ ዋጋ ሊያስከፍለን ይችላልና እባካችሁ ወላጆች ጥንቃቄ ልታደርጉ ይገባል ሲሉ የትዳርና የስነ ህይወት አማካሪዎች ይመክራሉ። ለሟች መክሊት ጥላሁን ዘላለማዊ እረፍትን እየተመኘን ለቤተሰቦቿ፣ ለወዳጅ ዘመዶቿና ለክፍል ጓደኞቿ በሙሉ መጽናናትን እንመኛለን። ወደ ሌላኛው የወንጀል መረጃችን ስንሻገር ደግሞ ከሚስቴ ጋር እንዳልታረቅ ምክንያት ሆናለች በማለት የገዛ ሚስቱን እህት የገደለው ተከሳሽ በእስራት ስለመቀጣቱ ሰምተናል። የጥንዶቹ ጥምረት ሰላማዊና በአንዲት ሴት ልጅ የተባረከ እንደነበር በዞኑ ፖሊስ ዋና መምሪያ የኮሚዩኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ምክትል ኢንስፔክተር አበራ አሰፋ ተናግረዋል። ሆኖም ግን ከ2018 ዓመት ወዲህ አለመግባባቶችና ግጭቶች እንደነበሩባቸውም አልሸሸጉም። በዋነኝነት የግጭታቸው መንስኤ ቤት ውስጥ የነበረ ፍቅር ቀንሷል የሚል የሚስት ጥያቄ ሲሆን ይህንን ለማስተካከል በባል በኩል የተወሰደ ማስተካከያ የለም በሚል ሁኔታው እየተነገረ ይገኛል። አለመግባባቱ በሂደት ከመፈታት ይልቅ እየተባባሰ በመሄዱ በትንሣኤ በዓል ሰሞን ሚስት ቤቷን ጥላ ሕፃን ልጇን ይዛ ወደ ቤተሰቦቿ ቤት ትሄዳለች። ትመጣለች ብሎ የሚጠብቀው ባል ሽምግልና ቢልክም ቅሉ በሚስት ፈቃደኛ አለመሆን ነገሮች በእንጥልጥል ላይ እንዳሉ 21 ቀናት ተቆጠሩ። በእነዚህ ቀናት ለባል ተባራሪ ወሬዎች ይደርሱት ጀመረ። ይኸውም የባለቤቱ ታናሽ እህቷ ወደ ትዳሯ እንዳትመለስ ግፊት ታደርጋለች የሚል ያልተረጋገጠ ወሬ ነበር ሲደርሰው የነበረው። በእህቷ ባል የተወነጀለችው የ18 ዓመት ወጣት በዘንድሮ ዓመት የ12ኛ ክፍል ብሔራዊ ፈተና ተፈታኝ የሆነችው ፌኔት አሰፋ ነበረች። ታዲያ በተደጋጋሚ ፌኔትና የእህት ባል ተገናኝተው ቢያወሩም ቅሉ አንቺ ነሽ ወደ ትዳሯና ወደ ቤቷ እንዳትመለስ የምትመክሪያት የሚለው ያልተጨበጠው ጥርጣሬ ወደ ዛቻ ሲቀየር ፌኔት ጉዳዩን በጥንቃቄ መመልከት ጀምራው ነበረ። ይሁን እንጂ ይህ ዛቻና ማስፈራሪያ እየተጠናከረ መጥቶ ሚያዝያ 21 ቀን 2018 ዓ.ም ጉዳዩ ደረሰ የሚሉት ምክትል ኢንስፔክተር አበራ በዚያን ዕለት ከቀኑ 9 ሰዓት ተኩል ላይ ፌኔት አሰፋ ከጓደኞቿ ጋር ወደ ቤተ መጻሕፍት ስትጓዝ ነበር። በነዲ ናኖ ወረዳ በኮምቦልቻ ከተማ ጤና ጣቢያ አካባቢ ይህ ግለሰብ ታዲያ ጠብቋት በጀለብያ ሸሽጎ የያዘውን ገጀራ፣ ስለትና ብረታ ብረት በመያዝ አብሯት ካሉ ጓደኞቿ ነጥሎ በመጥራት ሰላማዊ ንግግር ናገራት በኋላ ድንገት የደበቀውን ስለታም ገጀራ በማውጣት በአደባባይ በጠራራ ፀሐይ ማጅራቷ ላይ በመምታት ሕይወቷ እንዲቀጠፍ አድርጓል። ወደ ሌላኛው መረጃችን ስንሻገር ደግሞ በአትሌት ጉዳፍ ጸጋይ ላይ የ4 ወር እገዳ ተጥሎባታል። የኢትዮጵያ ጸረ አበረታሽ ቅመሞች ባለስልጣን ዛሬ ባወጣው ይፋ መግለጫ መሰረት በአትሌት ጉዳፍ ጸጋይ ላይ የዶፒንግ ሕግ ጥሰትን ተከትሎ ውሳኔ መተላለፉን አስታውቋል። የዓለም አትሌቲክስ ኢንቴግሪቲ ዩኒት እንደ አውሮፓውያን አቆጣጠር በዲሴምበር 5 2025 ዓ.ም ከውድድር ውጭ ባደረገው ድንገተኛ ፍተሻ በአትሌቷ ላይ ሌትሮዛል የተባለና በስፖርቱ ዓለም በማንኛውም ጊዜ ጥቅም ላይ እንዳይውል የተከለከለ
መድኃኒት እንዳገኘባት ነው የተገለጸው። ከዚህ ጋር ተያይዞ ታዲያ ጉዳዩ በዓለም አቀፉ የጸረ ዶፒንግ ኤጀንሲና በኢንቴግሪቲ ዩኒቲ ሲመረመር የቆየ ሲሆን ከአትሌቷ ጋር በተደረገ የጋራ ስምምነት መሰረት እንደ አውሮፓውያን አቆጣጠር ከሰኔ 1 ቀን 2026 ዓ.ም ጀምሮ እስከ መስከረም 30 ቀን 2026 ዓ.ም ድረስ የሚዘልቅ የ4 ወራት የእገዳ ቅጣት ተጥሎባታል። ከእገዳው በተጨማሪም አትሌት ጉዳፍ ጸጋይ እንደ አውሮፓውያን አቆጣጠር ከዲሴምበር 5 ቀን 2025 ዓ.ም ጀምሮ በየትኛውም መድረክ ያስመዘገበቻቸው የውድድር ውጤቶች በሙሉ እንዲሰረዙ የተወሰነ ሲሆን ያገኘቻቸው ሜዳሊያዎች እንዲሁም ደግሞ የገንዘብና የቁሳቁስ ሽልማቶች በሙሉ ተመላሽ እንዲሆኑም ታዞባታል። ይህ የሕግ ጥሰት ሊከሰት የቻለውም ከአትሌቷ ጤንነት ጋር በተያያዘ በተሰጠ የሕክምና ፈቃድ አገልግሎት ምክንያት በመሆኑ በመግለጫው ላይ የተመለከተ ሲሆን አሁን የተሰጠው ውሳኔም ይግባኝ የማይቀርብበትና የመጨረሻ ብይን መሆኑም ታውቋል። የምንወዳቸውና የምናከብራቸው የቻናላችን ቤተሰቦች ለሰዓቱ የነበሩን አጫጭር መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። አሁንም ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ እንድታደርጉን ከወዲሁ በትህትና ጠየቅን። እናመሰግናለን።